ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያ የሚተቿቸውን ሰዎች አሊያም ይቃወሙኛል ብለው የሚያስቧቸውን ዜጎችን ብቻ ሳይሆን ህዝብን በብሔራዊ ማንነቱ በተወለደበት አካባቢ ምክንያትና በስሙ የለዩ ከሀገር እንዳይወጡ አሊያም ከሀገር እንዳይገባ እያደረጉ የቀጠሉት ብልጽግናዎች አሁን ደግሞ በራሳቸው ባለስልጣናት ላይም ይህንኑ መተግበር ስለመጀመራቸው ምንጮች ይገልጻሉ። የብልጽግና ባለስልጣናትና የፓርላማ አባላትን ጭምር ቤታቸው ድረስ እየሄዱ ወደ አስፓልት መንገድ ያለውን የቤታቸውን መጋረጃ ቀይሩ እያሉ የሚያስገድዱት የብልጽግናው ፕሬዝዳንት የራሳቸው ሹማምንት ሁሉንም ነገር በመቆጣጠርም የሚታወቁ ናቸው። በዚህም የሚታከሙበትን ቦታ ሆስፒታል ወቅትና የሚታከሙበትን የህመም አይነት እንዲሁ ሲወስኑ ታይቷል፣ ተደምጧል። ንግግሬ ፊርማ ነው የሚሉት አብይ ሰሞኑን በፓርላማ ባደረጉት ንግግር የአይንና የጥርስ ህመም ያለባቸው የፓርላማው ሰዎች ከሀገር እንዳይወጡና በኢትዮጵያ ውስጥ እንዲሆንም አዟል። ከ2 ዓመት በፊት ደግሞ ባለስልጣኖቻቸው ወደ ውጭ ወጥተው መታከም እንደማይችሉና መታከም የሚችሉትን በመከላከያ ሆስፒታል ውስጥ ሊሆን እንደሚገባው ትዕዛዝ ሲሰጡ መሰማታቸው ይታወሳል። ድንቅ ሆኖ የተሰራ ሆስፒታል እዚህ ስላለን ከእንግዲህ በኋላ ቢያንስ የመንግስት የሥራ ኃላፊዎች ወደ ተለያዩ ሀገራት ለሕክምና የሚሄዱ የሥራ ኃላፊዎች የሕክምና ቦታቸው ቢሾፍቱ መሆኑን ከዛሬ ጀምሮ እንዲያውቁና ማንኛውም የውጭ ሀገር የሕክምና ቀጠሮ የመንግስት የሥራ ኃላፊዎች ከዚህ ቦታ ውጪ እንደማይፈቀድ የጤና ሚኒስቴር የጠቅላይ ሚኒስትር ቢሮ ይሄን እንዲያስፈጽም በዚሁ አደራ ማለት እፈልጋለሁ። እንዲህ ባለው ሁኔታ የባለስልጣኖቻቸውን የጤናና የሕክምና ሁኔታም የሚወስኑት ጠቅላይ ሚኒስትሩ ከሀገር ወጥቶ መታከም የሚችልና የማይችል ባለስልጣንንም እየወሰኑ ናቸው። ተቋሚዎቻቸውን ከውጭ ወደ ሀገር ቤት እንዳይገቡ የሚከለክሉት ጠቅላይ ሚኒስትሩ ከኤርፖርት ወስደው ወደ እስር ቤት የሚጥሉትም አብይ አሁን ደግሞ ባለስልጣኖቻቸው ለሕክምናም ቢሆን ከሀገር እንዳይወጡ በማድረግ ላይ ይገኛሉ። ባለፈው ሳምንት ወደ ታይላንድ ለሕክምና ሊጓዙ የነበሩት የአፋር ክልሉ ርዕሰ መስተዳድር አወል አርባም ከአዲስ አበባ ቦሌ ኤርፖርት ተመልሰዋል ይላሉ ምንጮቻችን። አቶ አወል አርባ ከዛ በፊት በነበሩ ሳምንታት ወደ ዱባይ አቅንተው ለ8 ቀናትም የቆየ ሕክምና አድርገው ተመልሰዋል የሚሉት እነዚሁ ምንጮች ይሁን እንጂ ለተሻለ ሕክምና ወደ ባንኮክ ለመሄድ ባሳለፍነው ጥር 15 ቦሌ ኤርፖርት ተገኝተው እንደነበር ጠቅሷል። አብሯቸው ሲጓዙ የነበሩት የልጃቸው ባልና ባለሀብቱ ሰኢድ እስማኤል እንደዚሁም የራሳቸው ልጅ የሆኑት ቢሊዮነሩ ሙስጠፋ አወል እንደነበሩ ለማወቅም ተችሏል። ይሁን እንጂ ኤርፖርት ሲደርሱ የደህንነት ኃይሎች መልሶት ተብለናል መሄድ የማይችሉም ብለው የከለከሏቸው ሲሆን እርሳቸውም ለደህንነት መስሪያ ቤቱ ምክትል ኃላፊ ሲሳይ ቶላ አቤቱታ አቅርበዋል ሲሉም ምንጮቹ አክለዋል። አቶ ሲሳይም ወደ ውጭ ሀገር መሄድ የምትችለው ጠቅላይ ሚኒስትር አብይ አህመድ ከፈቀደልህ ብቻ ነው ብለው እንደመለሱላቸው ጣቢያችን ከርዕሰ መስተዳድሩ የቅርብ ምንጮች ለመረዳት ችሏል። የአቶ ሲሳይ ክልከላን ተከትሎ ጠቅላይ ሚኒስትሩን ለማግኘት የሞከሩት አቶ አወል አርባም እስካለፈው ሰኞ ድረስ እንዳልተሳካላቸውም ነው የሰማነው።